ናችሁ በያላችሁበት ዓለም ሁሉ ሰላማችሁ ብዝት ይበልልኝ በዛሬው ክላሳችን ደግሞ ምን መለከተው ማለት ነው በክፍል 1 በክፍል 2 እና በክፍል 3 እንግሊዘኛ በአማርኛ እንዴት እንደሚነበብና አናባቢዎች ወይም ቫውል ሌተሮችና ኮንሶናንቶች እነማን ናቸው የሚለውን በደንብ ተመልክተናል ዛሬ ደግሞ ምን ማረው ማለት ነው በባለፈው ክላሳችን 5 ኮንሶናንት እንዳሉ ተምረናል ዛሬ ደግሞ ማን ነው 5 ቫውል ለማለት ፈልጌ ነው 5 ቫውሎችንና 21 ኮንሶናንቶችን ተምረናል ነገር ግን በዛሬው ክላሳችን ስፔሻል ቫውል የሚባሉ ፊደሎች አሉ እነዚህ ስፔሻል ቫውል የሚባሉ እንደ አምስቱ አናባቢ ሆኖ የሚመጡ ተጨማሪ አናባቢ ሆኖ የሚመጡ ፊደሎች ናቸው ከነዚህ ውስጥ እንግዲህ ስንት ፊደል አለ ማለት ነው 1 2 3 4 5 6 ፊደሎች ከአማርኛ ፊደል ውስጥ 6 ፊደሎች ስፔሻል ቫውሎችን ይጠቀማሉ ማለት ነው ስለዚህ ስፔሻል ቫውል ምንላት ማን ናቸው ማለት ነው ኤች ኤን ኤስ ነው 3 ስፔሻል ቫውል ሌተሮች አሉ ማለት ነው እነሱ ኤች ኤስ ማን ነው ኤች ኤን እና ኤስ ናቸው እነዚህን በመጠቀም አሁን ፊደሎችን እናነባለን ማለት ነው ስለዚህ ኤች ስትኖር አንደኛ ሸ ኤስ ኢ ሲሆን ሰ ነበር ስለዚህ ኤስ ኤች ኢ ደግሞ ሸ እንላቸዋለን ሲ ኤች ኢ ቸ እንላቸዋለን ጂ ኤን ኢ ኘ እንላታለን Z H E ደግሞ ጀ እንለዋለን C H E ጨ እንለዋለን በነገራችን ጨና ቸ ተመሳሳይነት አላቸው ነገር ግን በመናነብበት ሰዓት የምንለያያቸው ሁኔታ አለ ያን እንዴት እንለያያለን በቀጣይ ቪዲዮአችን እንመለከታለን ማለት ነው ዛሬ ግን ጨና ቸ ተመሳሳይ ፊደል ናቸው እዚህ ጋር ስንመለከት ማለት ነው እንደ ጨ የምትነበብ C H E ናት እንደ ቸ የምትነበብ C H E ነው ምክንያቱም ጨና ቸ ተመሳሳይ የሆነ ሳውንድ ስላላቸው ድምጻቸው ቸ ጨ ስንል አንድ አይነት የሆነ ሳውንድ ስላላቸው ነው ማለት ነው ከዛ እዚህ ጋር ደግሞ ጸ እንላታለን ጸ ምንል TSE ጸ እንላለን ማለት ነው ለምሳሌ ጸገ ወይም ማነው ጸገ የሚባል ሰው ለምሳሌ ስንጥፍ TSA ብለን ነው ማለት ነው ስንጽፍ ምንጽፈው ወይም ደግሞ ጸዳለ ብለን ብንጽፍ ጸዳለ የምትባል ሴት አሁን የምትባል ሰው ጸዳለ ብላ ለመጻፍ TSE ነው የምትጠቀመው ማለት ነው በዚህ መሰረት እስከ 7ኛ 7ቶቹን ፊደሎች እንዴት እንመለከታለን እዚህ ጋር ያው አናባቢዎች የመጀመሪያዎቹ አናባቢ E U I A እና O ፊደሎች የመጀመሪያ አምስቶች እንደተጠበቁ ሆነው ነው ማለት ነው ስለዚህ ሸ ስንል SHE ሸ ሹ ሺ ሻ ሼ ሺ ሾ ያ ማለት SHE ሸ SHU ሹ SHI ሺ SHA ሻ SHE ሼ SH ብቻ ሺ SHO ሾ እንላለን ማለት ነው ከዛ ጋር ደግሞ ቸ ነው ቸ ቹ ቺ ቻ ቼ ች ቾ ቾ እንላለን ማለት ነው አሁን ለምሳሌ ቺዝ ስንል ወይም ቾይስ ስንል አሁን ምርጫ ማለት ነው ቾይስ ስንል CH ነው ተጠቅመን ቸን የምንጠቀም ማለት ነው ስለዚህ CHE ቸ CHU ቹ CHI ቺ CHA ቻ CHE ቼ CH ብቻውን ቺ CHO ቾ እቺ ደግሞ ኘናት ኘ ስንል GNE ነው GNE ኘ GNE ኙ GNU ኒ GNI ኛ GNA ኘ GNE ኒ GN ኞ GNO ስለዚህ ኘ ኙ ኒ ኛ ኘ ኒ ኞ ጀ ደግሞ ZHE ጀ እንለዋለን ZHE ጀ ZHU ዡ ZHI ዢ ZHA ዣ ZHE ዤ ZHJ ZHO ዦ እንላለን ማለት ነው እዚህ ጋር ጨ ነው የምንመለከተው ጨ ምንለው CHE ነው CHE ጨ CHU ጩ CHI ጪ CHA ጫ CHE ጬ CH ብቻውን ጭ CHO ጮ እዚህ ጋር ደግሞ ጸ ነው የምንመለከተው ጸ እንግዲህ ሁለት አይነት ጸ ስላሉ ነው ጸ ያልኳችሁ ጸ ይሄም ጸ ነው ይሄም ጸ ነው በአማርኛ
በእንግሊዘኛ ግን አንድ ጸ ነው ያለ ወይም በእንግሊዘኛ ፊደል ውስጥ ሞክሼ ፊደል የሚባል የለም ማለት ነው ጸ ስንል TSE ጸ TSU ጹ TSI ጺ TSA ጻ TSE ጼ TS ብቻ ጽ TSO ጾ እንላለን ማለት ነው ስለዚህ በዚህ መልኩ እነዚህን እንመለከታለን ዛሬ ሁሉንም ክላሶች ጨርሰናል የእንግሊዘኛ አነባቦችን እንዴት እንደምናነብ ይሄን ነው የሚመስለው ስለዚህ እዚህ ጋር በአረንጓዴ ጽፌው የምታዩት አናባቢ ፊደል ነው ማለት ነው ስለዚህ በአረንጓዴ የተጻፉት በሙሉ አናባቢዎች ናቸው በሰማያዊ ከለር የተጻፉት ግን እንደማን እንደሚነበቡ ስንወስዳቸው ነው ስለዚህ እዚህ ጋር አሁን ሸ ሹ ሺ ሻ ሼ ሺ ሾ ይላል ማለት ነው ቸም ኘም ዠም ጨም ጸም በተመሳሳይ በዚህ መልኩ ሁላችሁም ማንበብ አለባችሁ ማለት ነው እንግዲህ እነዚህ ከክፍል 1 ጀምሮ እስከ ክፍል 4 በዚህ መልኩ ላይ ጽፌላችኋለሁ ክፍል 1 ክፍል 2 ክፍል 3 ክፍል 4 የሚለውን ተምኔሉ ላይ ነው የጻፍኩት ተምኔሉ ላይ አይታችሁ በክፍል 1 ክፍል 2 ክፍል 3 ብላችሁ ተራውን የተለጠፉ ቪዲዮዎች ናቸው ነገር ግን ክፍል 1 ክፍል 2 የሚለው ዲስክሪፕሽን ላይ ሳይሆን ተምኔሉ ላይ ነው ያለ በተምኔሉን ያያችሁ የገባችሁ በደንብ አንብቡ ይሄን ካነበባችሁ በኋላ አይሲዩሪ እንግሊዘኛን በደንብ ማንበብ ትችላላችሁ ማለት ነው እሺ በደንብ እንደምታነቡ ደግሞ እርግጠኛ ነኝ ስለዚህ ሁላችሁም ደግሞ ይሄን ቪዲዮ ወዳችሁት ከሆነ ላይክ ኮሜንት ሰብስክራይብ እንዲሁም ሼር አድርጉ ማለት ነው ከዚህ በመቀጠል ደግሞ በኦንላይን መማር የምትፈልጉ ከየትኛውም ዓለም ሆናችሁ ወላ ዱባይ ሆኑ ሳውዲ ሆኑ ካናዳ ጀርመን ኤቭሪቲንግ የትኛውም ዓለም ላይ ሆናችሁ በኦንላይን በጎግል ሚት እና በዙም አፕሊኬሽን ትምህርቶችን እንሰጣለን እናንተ ብቻ ዲስክሪፕሽን ላይ ባለው ስልክ ቁጥር ወይም ደግሞ እዚህ ስር ላይ በተቀመጠላችሁ ስልክ ቁጥር በመደወል በኢሞ በቴሌግራም በዋትስአፕ ታገኙናላችሁ በእነዚህ ፕላትፎርሞች በመጠቀም ደውሉ ታገኙናላችሁ ሀገር ውስጥ ያላችሁ ደግሞ በቀጥታም በመደወል ልታገኙን ትችላላችሁ ማለት ነው ሀገር ውጭም ያላችሁ ያው በተመሳሳይ ግን ሞር ፕላትፎርሞች ብትጠቀሙ የተሻለ ሜክለር ማድረግ ገንዘብን ምንን ለመቆጠብ መደወል ትችላላችሁ በፕላትፎርሞች ማለት ነው በዚህ አማካኝነት እንግዲህ ታገኙኛላችሁ ሁላችሁም በመረጣችሁት ሰዓት ከጧቱ 12 ሰዓት ጀምረን እስከ ሌሊቱ 8 ሰዓት ድረስ እንደየፍላጎታችሁ ትምህርቶችን እንሰጣለን የዛሬ ቪዲዮ በዚህ ተጠናቀቀ መልካም ጊዜ መልካም ቆይታ ቴንክ ዩ